ሰላም ጤና ይስጥልኝ። የኤምኤም ዝግጅት ፕሮግራም ተከታታዮች እንዴት ከረማችሁ? ዛሬ ደግሞ ቻይኒስ ራይስ የሚባለውን የቻይና ሩዝ አሰራር እንዲሁም አረቦች በብዛት የሚጠቀሙትን የሩዝ አሰራር አይነት እናያለን። ተከታተሉኝ። ይህን የመሰለ ቆንጆና ተወዳጅ የሩዝ አሰራር ለመስራት የሚያስፈልግን እዚህ ከቁጥራ እንዲሁም የቅጠል ሽንኩርትና እንዲሁም ኖርማል ሽንኩርት 2 ራስ ሽንኩርት በዚህ አይነት እንከትፋለን። ቃሪያ፣ ስድር ወይም ደግሞ የዶሮ ስጋ እንዲሁም ነጭ ሽንኩርት ያስፈልገናል ማለት ነው። ከዛም ሶያ ሶስም የዚህ አይነቱ የሚያስፈልገናል። በአጠቃላይ እነዚህን ግብአቶች መጥበሻ ላይ እናደርግና ትንሽ ዘይት ጣብ በማድረግ መጀመሪያ ዶሮውን እንጠብሰዋለን በዚህ መልኩ። ከዛ ሩዛችንን ለብቻው እንቀቅልና በጣም ሳናበስል እንዳይፈረካከስብንና እንዳይያያዝብን ብትን ያለ እንዲሆን እንደዚህ በዚህ መልኩ እናበስልና ለብቻው ውሃውን አጥለን በማጥለያ ላይ እናስቀምጠዋለን። ከዛ እዚህ ጋር ዶሮአችንን በሚገባ እናበስላለን ማለት ነው። ከዛ ሽንኩርታችንን እናደርጋለን። ሽንኩርትና ዶሮውንም በዚህ መልኩ በደንብ አድርገን እንጠብሰዋለን። ከዛ በመቀጠል ሌሎች ግብአቶችን ነጭ ሽንኩርት እናደርግና እሱንም በዚህ መልኩ እናማስላለን። ቅጠል ሽንኩርት በዚህ መልኩ እንደዚህ አድርገን እሱንም ከትፈን እዚህ ላይ እንደዚህ እናደርጋለን። ከዛ ቃሪያችንን እናደርጋለን። ጫው ትንሽ እናደርጋለን ሳይበዛ እንዳስፈላጊነቱ። እንዲሁም ብላክ ፔፐር ወይም ፍልፍል አስዋድ የሚባለውን እዚህ ጋር ቁጥራችንን እንጨምራለን። የዚህ አይነት ያዘጋጀነውን አትክልት እንደዚህ አድርገን በደንብ እንቀላቅለውና እሱንም እንደዚህ እናበስለዋለን። ትንሽ በሰል እንዲልልን ትንሽ ከደን አድርገን እናቆየዋለን። ከዛ በደንብ እንደበሰለልን ካረጋገጥን ሶያ ሶሱን ከላይ እናደርጋለን ማለት ነው። እዚህ አይነቱን ሶያ ሶስ ትንሽ ከላይ እናደርግበትና እሱንም በዚህ መልኩ ቀላቅለን እንዲበስል እናደርገዋለን። እንደዚህ በዚህ መልኩ በደንብ ከተጠበሰልን ከበሰለልን በኋላ ቅድም የቀቀልነውን ሩዝ እንደዚህ ከላዩ ላይ እናደርግና በደንብ አድርገን እንቀላቅለዋለን። እንደዚህ ሲቀላቅል የዚህ አይነት ከለር ይኖረዋል። ምርጥና አሪፍ ነው። በጣም ይጣፍጣል። ሞክሩት። በጣም ተወዳጅና በጣም አረቦች የሚወዱት ማንኛውም ሰው በቀላሉ ሊመገበው የሚችልና በጣም የሚጣፍጥ ነው። በጣም ቆንጆ ሆኖ መስራት በጣም ነው የሚጣፍጠው። በዘርጋችሁ በደንብ ቀላቅላችሁ ትንሽ ከቀላቀላችሁት በኋላ ትንሽ ከደን አድርጋችሁ ደግሞ ሳት ላይ ትንሽ አቆዩት። ጠበስ ጠበስ አድርጉት። በዛው እርስ በርሱ በደንብ እንዲዋሃድላችሁ ማለት ነው። በደንብ አብስሉት። ከዛ በጣም ቆንጆ ሆኖ በጣም የሚጣፍጥ ሆኖ ይወጣል ማለት ነው። ውድ ቻናል ቤተሰቦች ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ ያደረጋችሁ ብዙ ጊዜ በሚሰራቸው ቪዲዮዎች አጠር ያሉ ናቸው። ምክንያቱም ስታዩ በቀለል ብሎ ባጭሩ አይታችሁት ስራውን እንድጀምሩ ስለምፈልግ ነው። የተንዛዛ ቪዲዮ ሆኖ እንዳትሰለቹ በማሰብ ነው። ስለዚህ ላይክ፣ ሰብስክራይብ